ትላንት እንደወቀስናቸው ዛሬ እናመሰግናለን። ምናቸውን ያመሰገንነው? ስራቸውን፣ ክብረ ክህነታቸውን የጠበቀ ስራ ስለሆነ። የሚገርመኝ በተለይ ሙስሊሞችም ኦርቶዶክሶችም እንዲሰሙ ፈልጉ። ነብዩ መሐመድ ቤተ መቅደስ ውስጥ ምን ይሰራል? የምትለዩት ብሔር ከሌለ፣ የምትለዩት አካባቢ ከሌለ፣ አጋንንት ነው፣ ጥፋት ነው፣ በደል ነው። ሁሉንም በየፈርጁ ማስቀመጥ ጥሩ ነው። ይሄን ይቅርታ ጠይቀህ ነገ ደግሞ ጎጃም ላይ ትነሳለህ። ይሄን ይቅርታ ጠይቀህ የከሰሰን ይቅርታ ጠይቅና ያልከሰሰና ዝም ያለውን በመዋቅር እንዲሰደብ የፈቀደበትን አመራር ያለበትን ክልል ደግሞ መርጠህ ህዝቡንም ክልሉንም ትሰድባለህ። ህዝባችን ቆሞ ይሄድ። ሰው ነው እንዴ? የተራቡት ስጋቸው አገድ ካጣቸው ይጣበቅ እኮ እናታችን ብትሆን እኮ የገዛ የስጋ የወለደችን እኮ ብትሆን እንኳን እዛ መጠለያ ጣበልና አስቀምጣት ይዘናት ቤታችን አስቀምጠን እኮ ተንከባከባት አቆያት ነበር። ልጆቻችን እኮ ጦርነት ነው የበላቸው። ልጆቻችን አማራ ክልል ጦርነት ነው የበላቸው። ደብረ ብርሃን ሄዱ ከወለጋ የተፈናቀሉና እናትም አባትም ወይ እናት የላቸው ወይ አባት የላቸው ወይ ወንድም የላቸው ተጠለሉ የተቀመጡ ሴቶቹ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምናላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። እንኳን ለወርሃዊ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወላዲተ አምላክ ኪዳነ ምሕረት ወርሃዊ በዓል አደረሳችሁ። ታመው የተኙ በሆስፒታል በጸበል ስፍራ ያሉ ወገኖቻችን እግዚአብሔር ያስብልን፣ ክፉን ያርቅልን፣ እግዚአብሔር ይጠብቅልን። ሀገራችን መሃሏን ገነት ዳሯን እሳት ያድርግልን። በእመቤታችን አማላጅነት በመላእክቱ በነቢያት በሐዋርያት በጻድቃን ሰማዕታቱ ጸሎትና ምልጃ በረከትና ረድኤት ይጠብቀን፣ ክፉን በሙሉ ያርቅልን፣ መልካም ዜና የሚያሰማን። የያዝኩላችሁ መረጃዎች ወደ ጠንከር ያሉ 4 መረጃዎች ይዤላችኋለሁ። ለእናንተ ይሆናሉ ያልኳቸው አንደኛውን መተሐራ ወስዳችኋለሁ። በቅርቡ መተሐራም ወስዳችሁ ደግሞ ሌላ መረጃ አለኝ። የተወለድኩበት ስፍራ ነው፣ ነገር ግን አንዳንድ ስራዎችን አሳያችኋለሁ። እናንተን የሚመለከት ማለት ነው። የእናንተን ተሳትፎ የእናንተን እገዛ የሚጠይቅ የተግባር ስራ ነውና ለ5 ዓመት የተዘለቀ ፕሮጀክት ነው። ቀጣይ ዓመታትንም እናንተ ማብራችሁ እንድትሆኑ የምጠይቃችሁ ፕሮጀክትን አመጣላችኋለሁ። ከዛ በፊት አንድ መተሐራ ላይ የምወስዳችሁ ጉዳይ አለኝ። ከዛ በማስከተል ግን መንግስት እያጭበረበረ ነው። እንዴት አትሉኝም? እሱንም ማስረዳችኋለሁ። መረጃ በማስረጃ ነው ይዤላችሁ የምመጣው። የይቅርታ ቅሌት ይዤላችሁ መጥቻለሁ። ይቅርታም ቅሌት አለው እንዴ? ይቅርታ እኮ ይቅርታ መጠየቅ ነው ካላችሁኝ መረጃውን ስታዩ ትሰሙታላችሁ። ዶክተር ሮዳስ ታደሰ ተከሰሰ። የት ፖሊስ ጣቢያ የት ፍርድ ቤት? መረጃውን በማስረጃ ይዤላችሁ መጥቻለሁ። ሌላኛው ደግሞ ነብዩ መሐመድን በቤተ መቅደስ አሳያቸዋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ መቅደስ ውስጥ ነብዩ መሐመድን አሳያቸዋለሁ። እንዲሁም እስከ ዛሬ ድረስ በብዙ ነገሮች መካከል አንዲ ስናሞግስ አንዲ ስንወቅስ ታውቃላችሁ አይደል? የቀድሞ የጥር 14ቱ ጳጳስ የነበሩ ከዛ በኋላ ደግሞ ወርደው ከጳጳስነት ይቅርታ ተደርጎላቸው የባዕታ ታዕካ ነገስት ቅድስት ድንግል ማርያም የባዕታ አስተዳዳሪ የሆኑት የገዳሙ አስተዳዳሪ የሆኑት አባት ቆሞስ ዛሬ ድንቅ ነገር አድርገዋል። እጅግ በጣም የሚያምር ድንቅ ነገር አድርገዋል። ሲወቀሱ እንወቅሳለን፣ ሲመሰገኑ እናመሰግናለን። ታዲያ ይህን ይዘህ ለምን መጣ ካላችሁን በማስረጃ አቀርብላችኋለሁ። ይህን ፕሮግራም አዘጋጅቼ የማቀርብላችሁ አርአያ መካሻ ነኝ። ይህ አርአያ ሚዲያ ነው። ከእናንተ የምፈልገው እገዛ አንደኛውና ከሁሉ በላይ የሚቀድመው ጸሎታችሁ አይለይም። ከዛ በኋላ ይህን መረጃ ለሌሎች ኢትዮጵያውያንና ኦርቶዶክሳውያን ይደርስ ሼር፣ ሰብስክራይብ እንድታደርጉልኝ እጠይቃችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። ይህ የመጀመሪያው ፕሮግራሜ መተሐራ ነው የምወስዳችሁ ብያችኋለሁ። መተሐራ ተወልጄ ያደግኩባት፣ ከአዋሽ ወንዝ የጠጣሁባት፣ በሰቃይ ላይ የዋኘሁባት፣ አገዳ ሸንኮራ የላሁባት፣ ብርቱካን ማንጎ የጠጣሁባት፣ አገዳ ማሳ ውስጥ ከዘበኛ ጋር የሮጥኩባት፣ ፋብሪካ ውስጥ ስኳር ጁስ የጠጣሁበት፣ ኳስ የተጫወትኩበት፣ ከልጅነት እስከ እውቀት የተማርኩበት፣ ጓደኞች ያፈራሁበት፣ ቤተሰብ ያለበት፣ ማህበረሰብ አንድ ላይ የሆነበት ስፍራ ነው። ብሔር፣ ጎሳ፣ ሰፈር፣ ጎጥ የማይለየው ማህበረሰብ መካከል ነው ያደግኩት። ዛሬ ያመጣሁላችሁ ታዲያ የእናንተን እርዳታ ጥየቃ ነው።
ይሄ ማህበረሰብ ውስጥ የነበሩ አንድ አባት የጓደኞቹ የደሞ ቤተሰቦች አባት የሆኑ እዛ ሀገር ላይ በነገራችን ላይ መተሐራ መርቲ ተወልጃለሁ ካላችሁ የአንድ ስጋ ባለ ቤተሰባችሁ እንደምትቆጥሩት ሁሉ እናንተ እኛም እንደዛ ነው የምንቆጣጠረው እርስ በርስ። ልጆቻቸው መደወል አፍረው ጓደኞቻችን አንዳቸው ደውሉልኝ አንድ አባታችን ታሟል እንዲህ ፎቶ ላይ እንደምታዩቸው ከእግራቸው በታች መራመድ አይችሉም። ለአመታት አባታቸውን ለማስታመም ቆመው እንዲሄዱ ለማድረግ በጣም ጣሩ ለፉ፣ አልቻሉም። ልጆቹ የኛ አካባቢ ልጅ ቆሞ መለመን ጠይቆ ማጣት ያፍራል። ሰርቶ የሚያድግ ሰርቶ የሚኖር ሰርቶ የሚበላ ለፍቶ የሚለወጥ ትውልድ ነው ያለን። አሁን ካለው የህይወቱ ውጣ ውረድ አንፃር እኚህን አባት ከተኙበት 4 ዓመት ጀምሮ ቀና አድርጎ የሚያስኬዳቸውን አቅም አጡ። ያላቸውን ጥሪት አሟጠጡ። ዊልቸር ብቻ ፈለጉ። ዊልቸር ምናልባት በኤሌክትሪክ የሚነዳውንም ከፈቀዳችሁ እጃቸው ስለሚሰራ፣ ካልቻላችሁ ሰዎች እያስቀመጡ ከቦታ ቦታ የሚያንቀሳቅሷቸውን ዊልቸር የምታገኙ ሰዎች አግዙኝ። አንድ ጠይቃኛለች፣ ዋጋ እየጠየቅኩ ነው። እኔ ምናልባት እኔ የፈለኩት በአካል ዊልቸሩን የሚሰጠኝን ብቻ ነበር መጀመሪያ የጠየቅኩት፣ ሌላ ነገር አልጠየቅም፣ ዊልቸሩን ብቻና ልጆችም ከአቅም ማነስ አንፃር እኚህን አባት አግዙልኝ ልላችሁ ነው የመጣሁት። ለምታግዙኝ ልባችሁ ቀና ለሆነ ይህን ድጋፍ ለማድረግ ሐሳብ ላላችሁ በሙሉ እግዚአብሔር ይስጥልኝ። በቅድሚያ እመቤታችን ተጠብቃችሁ እኔ ከልቤ አክብሬ ጎንበስ ብዬ አመሰግናለሁ እላለሁ። ልትሰጡ ይላሰባችሁት ለራሳችሁ እኚህ አባቴ ናቸውና አግዙኝ እያልኳቸው ነው። ወደ ዋናው መረጃ ነው የምገባላችሁ። ዛሬ ዋናው መረጃ መንግስት አሳፍሮናል። መንግስት እየቀለደብን ነው። መንግስት ከምናየው በላይ የሚጽፈው እንድናምን ይፈልጋል። ለምን ነው እንደዚህ የሚሆን? ይሄንን ላንብብላችሁ። ይሄን መረጃ ተመልከቱት። ሰሞኑን እየወጣው ባለው ማህበራዊ ሚዲያ አጀንዳ ኢትዮጵያ ብሮድካስት ኮርፖሬሽን ይሄን መረጃ ለጠፈ። ምን ይላል መሰላችሁ? በትግራይ ክልል የተፈናቃዮች የሰብአዊ መብት ድጋፍን በተመለከተ ከአደጋ ስጋት ስራ አመራር ኮሚሽን የተሰጠ መግለጫ አለ። በኢትዮጵያ አደጋ ስራ አመራር ኮሚሽን በትግራይ ክልል በሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ መግለጫ ሰጥቷል። እንስማ። በመግለጫው መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ እንደሚገኝ ገልጿል። ሆኖም በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ ሆኖ መገኘቱን ኮሚሽኑ ያስታውቃል። የሰብአዊ ድጋፍን በሚመለከት በመደበኛ ዓመቱን በሙሉ ድጋፍ የሚያስፈልጋቸው የምግብ ስርጭት ሳይቆራረጥን እየተከናወነ መሆኑ ኮሚሽኑ በመግለጫው አስታውቋል። የህጻጽ ጊዜያዊ መጠለያ ጣቢያም የሚገኙ ዜጎቻችን ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ የተሟላና ያልተቆራረጠ የምግብ ድጋፍ እየተደረገላቸው መሆኑ መረጃዎች ያሳያሉ። መረጃ ነው፣ አይን እንመን። ሪፖርት ነው፣ ተግባር እንመን። የምታሳምኑን በምንድን ነው? ይሄ እኮ እናንተ ለጠቅላይ ሚኒስትሩም ለሚመለከተው የመንግስት አካል ለምክትል ጠቅላይ ሚኒስትሩም ሪፖርት የምታደርጉት ደብዳቤ ነው። እኛ በተግባር የምናያቸውን ቆዳቸው ከስጋቸው የተጣበቀ ወገኖቻችን እንመልከት ወይንስ ሪፖርታችሁን ተመልክተን እንመን? ምን ፈልጋችሁ ነው? እዩት። ይሄ ደግሞ ጋዜጣ ፕላስ የሚባለው የኢዚያ መግለጫ ነው። የትግራይ ክልል ህጻጽ እና አጎራባች መጠለያ ጣቢያዎች ከመስከረም እስከ ታህሳስ 2018 የተሰጠ ሰብአዊ እርዳታ መስከረም 16775 ምን ያገኙ እህል ነው። ጥቅምት 18290፣ በህዳር 17813፣ በታህሳስ 14413። የምግብ አይነቶች ስንዴ፣ ማሽላ፣ ጥራጥሬ 11460 ኩንታል። የምግብ ዘይትን ጨምሮ ግምታዊ ዋጋቸው 257 ሚሊዮን ብር በላይ እና ይሄ ሁሉ አደላችሁ አይደለም? እኚህ ሴትዮ ከየት አመጣናቸው? ማህበራዊ ሚዲያ ከየት አመጣቸው? እባካችሁ ወገኖቼ፣ ዓለም ሁሉ ይድረሰን። እባካችሁ እየሞትን ነው። እኚህ እናት ስጋቸው ከቆዳቸው የተጣበቀው በእናንተ ሪፖርት ነው። በሪፖርታችሁ ምክንያት ነው እኮ። እናልቅስ ወይስ እንቆጣ? እንናደድ ወይስ እንደሰት? በሪፖርታችሁ ማን ይደሰት? እያየን እኮ ነው ሰዎችን። እኛ ስለ ሰው ነው የጠየቅነው።
ሰው እየተራበ ነው። ስጋው ከቆዳው ተጣበቀብን። ወገናችን ነው አልን። ወገናችን ብላችሁ ጽፋችሁ ወገናችን ይሄን ያህል እርዳታ ሰጥተናል። ምን አረጉት? ሸጡት፣ ነገዱበት፣ ወርቅ ጫኑበት። ምን አረጉት? ወርቅ ላይ የተቀመጠ ህዝብ እህል ቸገረው እኮ። የኢትዮጵያ እያንዳንዱ ህዝብ ወርቅ ላይ ነው የተቀመጠው፣ ነዳጅ ላይ ነው የተቀመጠው፣ ገንዘብ ላይ ነው የተቀመጠው። መስራት ያልቻለው በመጣለያ ጣቢያ ታጉሮ ነው። ቸግሮን እኮ ነው እኛ የምንጠይቃችሁ። መዋቅር አለን የሚሰራ የሚጠቀም። የዘረፋችሁ የበላችሁ ካለ ማንን ለማጋለጥ ነው ይሄን የለጠፋችሁት? ይሄንን እርዳታው አልደረሰም። እያያችሁ ነው ህፃናቱን ምን እያደረጓቸው እንደሆነ። ህፃን ብቻ ነው እንደምትፈልጉት? ሁሉም ቦታ እኮ ችግር አለ። ተመልከቷቸው። እኚህን እናት አያሳዝኗችሁ? ይሄንን ሪፖርት የጻፍከው የአደጋ ስጋት ስራ አመራር ህዝብ ግንኙነት ኃላፊና ይሄንን ቪዲዮ ተመልከተው። ሪፖርት ለኝ ሴትዮ ነው። ሪፖርት እንዲህ አይነት መጠለያ ጣቢያ ውስጥ ላሉ እህል ተሻምተው መብላት ያልቻሉ የሰጣቸዋቸው ምግብ ሆዳቸው ውስጥ መግባት ያልቻለላቸው እናት ነው። ለነዚህ ነው ሪፖርት የጻፍኳቸው። ለነኚህ እናቶቻችን ደብረ ብርሃን ሂዱ፣ ደሴ ሂዱ፣ ጎጃም ሂዱ፣ ጎንደር ሂዱ። ኢትዮጵያ ውስጥ መጠለያ ጣቢያ ውስጥ ሆነው ተርበው ስጋቸው ከቆዳቸው ለተጣበቀ ሁሉም ተርበዋል። ሁሉም አልተራበም። በቁጥር ነገሩ ልትባባሉ ነው? ምንድነው ፍላጎታችሁ እናንተ? ሰው ሊሞት ነው፣ ተንጠልጥሏል። ይሄው ታቀፎ እኮ እየተነሱ እያያችሁ ነው። ወድቀው ማነሳት አቅቷቸው። እኛ የጠየቅነው እኮ ሰው ይሁኑ። የህወሓትን ፖለቲካ የፌዴራልን ፖለቲካ አንፈልግም። እሱ እናንተ በላይ አውሩበት። የኛ ጉዳይ እንዳይሞቱ እንድረስላቸው ነው ጥያቄ። እንዳይሞቱ እንድረስላቸው። እናንተ ማትገቡበት እርዳታ ሰጣት ዘርጉልን። እናንተ ማትገቡበት፣ እናንተ የሌላችሁበት፣ እናንተ ማትነካኩት ስንዴና ጥራጥሬ ህዝቡ እንዲያደርስ እድሉን ፍጠሩልን። እማትነካኩት። ከዛን ህዝቡ ደግሞ ተበላ ትላላችሁ። በዚህ በኩል መጣችሁ። ቸገረን፣ ተሳቀቅን እኮ ለእናንተ። ይሄ ደብረ ብርሃን ነው። እዚህም የተራበ የለም አይደለም። 5 ዓመት ሙሉ እርዳታ እየሰጣችሁት የማይሰራ ህዝብ ተቀምጦ ከእናንተ ቀለብ እየተሰፈረለት ወይ እንዳይቆም ወይ እንዳይተኛ አርጋችሁት አስቀምጣችሁታል። ቆሞ ሄዶ እንዳይሰራ አቅም የለው። እንዳይተኛ ምግብ እየሰጣችሁት ነው። እንዳይበላ ጥራው ምንድነው? እንዳያማህ ጥራው፣ እንዳይበላ ግፋው ናችሁ እኮ እናንተ። እየሞቱ ያሉ ወገኖቻችን እኮ ኢትዮጵያውያን ናቸው። ጠላት አይደሉም። ኢትዮጵያዊ ናቸው። ወገናችን ናቸው። የኛው ናቸው። ስጋቸው ከቆዳቸው ታብቆ ስላያችሁ ሁሉንም አይገልጽም። ኢትዮጵያ ውስጥ እንኳን አይደለም ሕፃጽ ውስጥ እኮ አዲስ አበባ ከተማ ውስጥ እኮ ስጋቸው ከቆዳቸው የተጣበቀባቸው ረሃብተኞች እኮ አሉ። ምኑን ነው ይሄን ሁሉ አደረጋችሁ አላደረጋችሁት? ይሄ የመንደር ሪፖርት የመሰለ መግለጫ የምታወጡት ነውር እኮ ነው። በእናንተ ላይ እኛ ትንታኔ በመስጠት እንድከም እንዴ? ህዝባችን ላይ ሰው ይድረስ ብሎ እንናገር እንጂ። እኔ ደግሞ የሚቆጨኝ የዛው መስሪያ ቤት ሰራተኛ ነበርኩ። አውቀዋለሁ መስሪያ ቤቱን እኮ። ዲዲአር እያንዳንዱ ሪፖርት እንዴት ነው የሚሰራ አውቀዋለሁ። ይሄ ዲዲአር ፕሮጀክት አሰራራችሁን እኮ በደንብ አውቀዋለሁ። እያንዳንዱ ሚኒስቴር መስሪያ ቤትን እኮ እንዴት እንደምትመሩት በምክትል ጠቅላይ ሚኒስትር ጽሕፈት ቤት አውቀዋለሁ። ወርልድ ፉድ ፕሮግራም፣ ፋኦ ከእናንተ ጋር እንዴት እንደሚሰሩ፣ እንዴት ተቀናጅታችሁ እንደምትረዱ፣ ኤንጂኦዎች እንዴት እንደምታቀናጁ፣ ሚኒስቴር መስሪያ ቤቶች ተቀናጀ ዲዲአር የሚባለው ቢሮአችሁን ጭምር አውቀዋለሁ። በፕሮጀክት አቀፈ ወርልድ ፉድ ፕሮግራም በጀት የሚያደርግለት እና እነዚህ ሰዎች ቆሞ መሄድ አልቻሉ። ቆዳቸው የተጣበቀው የእናንተ የተቋማት ስብስብ ተቀምጦ መስራት ስላልቻሉ። ታኑ ያሉትን ማስታመም፣ የተራቡትን ማጥገብ፣ መብላት ያልቻሉትን እንዲበሉ ማድረግ፣ አቅማቸውን መገንባት እኮ የዚሁ ፕሮጀክት አካል መሆን አለበት። አይ እነዛ እየበሉ ነው፣ እነዚህ አልበላ ስላሉ ነው። አልበላ ስላላቸው ስለራባቸው ነው። እንዴት እንንገራችሁ? እነኚህ እናትና አባቶቻችን እኮ በርገር አልጠየቋችሁ። እንደናንተ ልጆች በርገር አልጠየቁም፣ እርቧቸው ነው። እንደናንተ ልጆች ፒዛ አይጠይቁም፣ ወተትና የካፌ ቃል አልጠየቁም። እንደናንተ ልጆች አትክልት ይመረጥልኝ አላሉ። እንደናንተ ልጆች ስጋ ይሁንልኝ ከነጩ ከቀዩ እያሉ አላማረጡም። ጮማ ይቆረጥልኝ፣ በሬ ታረድልኝ አላሉ። እንደናንተ ልጆች በርገር ተቀምጦ ቺፕስ ተቀምጦ ልዝናና ለዋኝ አላሏችሁ። ጁስ አጠጡኝ ውሃ አልፈልግም ያለ እኮ መጠለያ ጣቢያ ውስጥ የተቀመጠ ህዝብ የለንም፣ ወገን የለንም።
የኛ ህዝብ የሚፈልገው ደረቅ ዳቦ ነው። ያጣው ደረቅ ዳቦ ነው የሚበላው። ያጣው የሚጠጣ ውሃ ነው። በውሃ እየነከረ የሚበላው ዳቦ ነው ያጣው። ያጣው ደረቅ እንጀራ ነው። በንጹህ ሽሮ በጥብጦ ነክሮ የሚበላው ሽሮ ነው እንጀራ ነው ያጣው። የተጠየቃችሁት ይሄን ነው። ታሞ የተኛውን መብላት ያልቻለውን መድኃኒት ፋርማሲ ይዛችሁለት ሂዷ። ምኑ ነው ስራው ዲዲ ያረታደ? የአደጋ ስራ አመራር እኮ በፌደራል መንግስቱ ስር ነው አይደል ያለው? ፌደራል መንግስቱ አመራሩ ይሄ ነው። የላይኛው ምክር ቤት ታችኛው ምክር ቤት አለ። የፌደራል መንግስቱ እያንዳንዱ ክልል መንግስታት አሉት። ዞን፣ አስተዳደር፣ ከተማ፣ ወረዳ እያለ እያንዳንዱ ክልል ማለት የፌደራል ጋቨርንመንት እያንዳንዱ ስቴት ውስጥ አለበት። እያንዳንዱ ሪጅን ደግሞ ወረዳ ሲቲ አለው፣ ናሽናል ዞን አለው፣ ልዩ ወረዳ አለው። እያንዳንዱ ክልል በእያንዳንዱ ክልል ደግሞ ዲዲአር ወይ ደግሞ የአደጋ ስጋት ስራ አመራር ተቋም አለው። በእነዚህ ዞን ታችኛው ጽህፈት ቤት ድረስ ተቋም አለው። ስለዚህ እዛ ድረስ ተቋም አላቸው። እናንተ አትመሩት። እንደዚህ ወጣቶች ይዘው ሲወጡት ደግሞ ትቃወማላችሁ፣ ተቃውሞ ታነሳላችሁ። እባካችሁ ትልቁ ጥያቄያችን የፖለቲካውን አጀንዳ አይደለም የምንፈልገው። እኛ የምንፈልገው ህዝባችን ቆሞ ይሄድ፣ ሰው እንሁን። እንዴ የተራቡት ስጋቸው አገድ ካጣቸው ይጣበቅ እኮ እናታችን ብትሆን እኮ የገዛ የስጋ የወለደችን እኮ ብትሆን እንኳን እዛ መጠለያ ጣበልና አስቀምጣት ይዘናት ቤታችን አስቀምጠን እኮ ተንከባከባት አቆያት ነበር። ልጆቻችን እኮ ጦርነት ነው የበላቸው። ልጆቻችን አማራ ክልል ጦርነት ነው የበላቸው። ደብረ ብርሃን ሂዱ ከወለጋ የተፈናቀሉና እናትም አባትም ወይ እናት የላቸው ወይ አባት የላቸው ወይ ወንድም የላቸው ተጠለሉ የተቀመጡ ሴቶቹ ተሰቃይተው። እነዚህ እኮ ወገናችን ናቸው። በደንብ አጥንት ብንቆጣጠር እኮ በቅርብ እንገናኛለን ሁሉም ጋር። ትግራይም ብትሄዱ ታገኛላችሁ፣ ወለጋም ብትሄዱ ታገኛላችሁ፣ ሶማሌም ብትሄዱ ታገኛላችሁ። ደማችሁ ውስጥ ዘር የዚህ ዘር የለብኝም የምትሉት የለም። ኢትዮጵያዊ ናቸዋል። እኛ በብሔር ሳይሆን በኢትዮጵያዊነት አንድ እንሁን መጀመር። ስለዚህ ህወሓት እንዲህ ሊያደርግ ነው፣ ህወሓትም ደግሞ እንዲህ ቦታ ካልተመለሷል። የተራቡትን ሰዎች አውጥታችሁ የት ቦታ ባታስቀምጧቸው ምን ታደርጓቸዋላችሁ? በእናታችሁ ሁለታችሁን ፖለቲካ አትስሩብን። እኛ የምንፈልገው እነዚህን ህዝቦቻችን ወገኖቻችንን በረሃብ ምክንያት እያየናቸው እንዳይሞቱ እንድረስላቸው። እባካችሁ ወገኖቻችን፣ እባካችሁ መንግስት፣ እባክዋት እኔ እናንተ ልለምናችሁ ለወገን ህዝቡ እንዲደርስ ቀጥታ አመቻቹልን። ሌላ ነገር አንፈልግም። ህዝቡ መጥቶ እንዲረዳ አድርጉልን። በቃ እሱን እንፈልጋለን። ይቅር ይበላችሁ። ሌላኛው ማመጣላችሁ የይቅርታ ቅሌት። አታጥፉ። ሆነ ብላችሁ አውቃችሁ አታጥፉ። ሌላ ቦታ ዝም ስለተባላችሁ ሌላ ቦታ ዝም ትባላላችሁ ማለት አይደለም። አውቃችሁ አትበድሉ። አውቃችሁ ተንኮለኛ አትሁኑ። አውቃችሁ ጥፋት አታጥፉ። ይቅርታ ግን የሁላችንም። ይቅርታ ማለት ግን ህግን አያስጥስም። ይቅርታ ስላላችሁ የሚመራችሁ ህግ ካለ መብቱን፣ ምክንያቱም ያ ዳኛውና ፍርድ ቤቱ የሚወስናቸው ናቸው። ይቅርታ መጠየቅ ትልቅነት ነው፣ ትንሽነት አይደለም። እኔ ይቅርታ አይደለም ጥያቄ። ትላንትና ሰሜንን ዘንዶ ተጣለ፣ ሰሜን እንደዚህ ሆነ፣ ጎጃም እንደዚህ ሆነ፣ ሶማሌ እንደዚህ ሆነ፣ እንደዚህ ሆነ፣ በሰሜኑ ክልል ጎንደርን ለኢየሱስና በምናምን በሚል ዘመቻ ስም መተት፣ ድግምት፣ ኃጢአት፣ በደልና መተተኛ በሚል ስም ተፈርጆ ያለው ኦርቶዶክሳዊ በአደባባይ እየሰማን የሚከስ ተቋም ጠፍቶ የሚከስ የህግ አካል አቃቤ ህግ የፌዴራል ተቋም ምናምን ጠፍቶ ዛሬ ሰላሌ ላይ ህግ ቆመና ፍርድ ቤት አቆመ። የብፁዕ አቡነ ጴጥሮስ ሀገር የአቡነ ጴጥሮስ ሀገር የአባታችን የጻድቁ አባታችን የአቡነ ጴጥሮስ ሀገር ወንዶች ተነሱና ማህበራዊ ሚዲያ ላይ ዘመቻ ከፈቱና ክልሉ የህግ ተቋም እንዲከስ አረጉ። ነብይ ሄኖክ ላይ ነብይ ሄኖክ ደግሞ ይቅርታ ጠየቀ እንዲህ ሲል የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው።
በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔር ቤተክርስቲያን የተለየ እና መሰግራ ሐሳቡን እኔ እንግዲህ እንደ ህጉ የሚዲበት እኔ የኔ አንድ ነገር ልጨምርላችሁ። መርጦ ይቅርታ ይጠይቃል እንዴ? መርጦ ይለቀሳል እንዴ? አይለቀስም አይደል? መርጦ ይቅርታ ይጠይቃል። ጎጃም የሚባል መተት አለ እንዴ? ጎንደር የሚባል መተት አለ እንዴ? ሸዋ የሚባል መተት አለ እንዴ? ወሎ የሚባል መተት አለ እንዴ? ተመርጦ ሆነ ተብሎ ተለይቶ ሲነገር እስከዛሬ አሁን ለይታችሁ እናንተ ስላነሳችሁ ህግ ስላነሳችሁ እናንተን ይቅርታ ጠየቀ። ያኛውስ ጎንደር የሚባል አጋንንት አለ የለም እኮ? ጎጃም የሚባል አጋንንት አለ የለም እኮ? አያችሁ፣ ይቅርታችሁ የምር ይሁን። ይሄ የስላቅ ይቅርታ ይባላል። ይሄ የማሾፍ ይቅርታ ይባላል። የምንነግራችሁ የምትለዩት ብሔር ከሌለ የምትለዩት አካባቢ ከሌለ አጋንንት ነው። ጥፋት ነው። በደል ነው። ሁሉንም በየፈርጁ ማስቀመጥ ጥሩ ነው። ይሄን ይቅርታ ጠይቀህ ነገ ደግሞ ጎጃም ላይ ትነሳለህ። ይሄን ይቅርታ ጠይቀህ የከሰሰን ይቅርታ ጠይቅና ያልከሰሰና ዝም ያለውን በመዋቅር እንዲሰደብ የፈቀደበትን አመራር ያለበትን ክልል ደግሞ መርጠህ ህዝቡንም ክልሉንም ትሰድባለህ። ጅማ ማለት ትችላለህ፣ ጎንደር ማለት ትችላለህ፣ ሶማሌ ማለት ትችላለህ፣ ምን ማለት ትችላለህ። ይሄን የሚሉ መንፈሶች አስመስለ በተደጋጋሚ ቪዲዮ ስትሰራ ደጋግመን ሰርተን እናውቃለን። ይሄ መርጦ ይቅርታ መጠየቅ የስላቅ ይቅርታ ይባላል። ከልብ ከሆነ ሁሉንም እስከ ዛሬ የነበሩትን ቪዲዮዎች በማውረድ ጭምር ሌላ ሃይማኖት ተቋምም ክብር በመስጠት ጭምር። ምክንያቱም እኛ የምንነግራችሁ በቻልነው አቅም በእናንተ እላፊ ላለመሄድ ጥረን እያከበርናችሁ፣ እናንተ ሐሰተኞችን ነው የምናገር። ሐሰተኛ የምንላችሁ ለምን መሰላችሁ? የእናንተ ሃይማኖት መጽሐፍ ቅዱሳዊ ማስተማር ብቻ ሳይሆን ሌሎች ላይ በመተንኮስ ጭምር ስለሆነ ነው። ህዝብን፣ ባህልን፣ እሴትን፣ ሃይማኖትን በመጻረርና ይሄ በመፈረጅ ጄኖሳይድ ይባላል። በነገራችን ላይ ፍረጃ ጄኖሳይድ የመጀመሪያው ፓርት ይሄ ነው። በሃይማኖት ፍረጃ እናንተ ትታወቃላችሁ። ይሄ አደገኛ አካሄድ ነገ ሰው ለሰው ሊጋደል ጴንጤ እየተፈለገ እንዲገደል ጴንጤው ሌላውን እንዲገል እንዲህ በዘር ላይ ዘር እንዲነሳ የሚያደርግ ነው። ይሄ የሃይማኖት ስብከት አደገኛ ነው። ስለዚህ የመጀመሪያው ስቴፕ ስለሆነ አንዱን ይቅርታ ካልክ ሌላውንም ይቅርታ ብለህ ቪዲዮዎችን መርጣ አውርድ። በአስቸኳይ ለጊዜ ሁሉንም ፕራይቬት አድርገና ሁሉንም አውርደህ አስተካክለው። ለአንተ ነው የምነግርህ ወንድም። እሱንም ለምትመሩ ጄፒኤስ የምትመሩ እነዚህ ከካውንስሉ ስር ያላችሁ በነቢይ ወይ ፕሮፌት ሄኖክ ስር በምትኖሩ ሌሎች አመራሮች ይሄንን በአስቸኳይ አድርጉት። ካላረጋችሁት እኛም አንተዋችሁ የማንተዋችሁ ነው መሰላችሁ። ህብረተሰብ ላይ ማህበረሰብ ላይ በሃይማኖት ስም ተደርጎ የሚደረግ ጥላቻ እናወግዛለን። ሃይማኖታችንም እንዲነካ አንፈልግም። ሃይማኖታችሁን መንካት አትፈልግም። ስለምትመጡ ነው የምንመጣባችሁ። ስትመጡ ግን በልካችሁ እንኳን መተናንባችሁ አናውቅም። እናንተ የዚህ ሃይማኖት ተከታዮች ጨፍሮች ምናምን እያልን አንፈርጃችሁም። እኛ መፈረጃ አናውቅ። የምንሰጠው ፍርዱን ለፈጣሪ። ነገር ግን ይህ አካሄዳችሁ ትክክል አይደለም፣ አስተካክሉት። ሌላኛው መረጃ ዶክተር ሮዳስ ተከሰሰ። ዶክተር ሮዳስ ታደሰ በተደጋጋሚ ሳይንሳዊና መንፈሳዊ ሁነቶችን በተለያዩ ጊዜ ይዘግባል። በተለያዩ ጊዜ መረጃዎችን ያጋራል። ከ28 በላይ መጽሐፎች ጽፏል። የተለያዩ መጽሐፎቹ ሳይንሳዊና መንፈሳዊ ፍልስፍና ያለባቸው መጽሐፎች ናቸው። በብዙ ደብሮች ታውቁታላችሁ። ማህበራዊ ሚዲያ ላይም ጠንካራ ጀግና ወንድማችን ነው፣ የምንኮራበት የምንመካበት። ሲያጠፋ ደግሞ ምን እናገረው? እኛ ሲያጠፋ እንደ አደባባይ አንወቅስም፣ እንመክረዋለን። በአቅርባችን ካለ ካገኘን ማህበራዊ ሚዲያ ላይ ወጥቶ ካለ ማለት ነው። ለሱ የሚበቃ እንኳን ለምክርና ለወቀሳ የሚበቃ እንኳን ማንነት የለውም። አግኝተን አናውቅም እስካሁን አሉ። እኛ ጳጳሳት ወቅሰን እናውቅ የለ እንዴ? ጳጳሳት የምንወቅሰው ግን በተግባር ስራ እንጂ እኮ በጵጵስናቸው አይደለም፣ በክህነታቸው አይደለም። ክብረ ክህነታቸውማ ተምረው ለፍተው እድሜ ልካቸውን አውቀው በእግዚአብሔር ተመርጠው ተቀብተው የተሾሙ ናቸው እነሱ። ልክ ሮዳስ ታደሰንም እንደምናከብረው ክብረ ክህነቱን እናከብራለን። መንፈሳዊ ሳይሆን ሳይንሳዊ እውቀቱንም እናከብራለን።
ማህበራዊ ሚዲያ ላይ ሰሞኑን ስለ ታህሳስ 12 ከተናገረ በኋላ አጀንዳዎቹ ሰፍተው ነበር። መተን ነገር ናቸው። አጀንዳ ስታረጉት እናውቃለን። እኛ መምህር ዘበነ ለባናይ ስትነሱ እናውቃለን። እኛ የምንወቅሰው አለን እኮ። ነገር ግን እንደናንተ አይደለንም። እኛ የምንወቅሰው የቤት ውስጥ ወቀሳ ነው። የታላቅና የታናሽ ወቀሳ ነው። ዘለፋና የማጥፋት አይደለም። አድርገን አናውቅም። እሳቸውም እንደናንተ ሰምተው አያውቁም። ዶክተር ሮዳስም እንደዚህ ሰምተው አያውቅም። እኛ አሁን እናንተ ክስ አቀረባችሁ። ክሳችሁ ምን ነበር መስላችሁ? ጥያቄ አቅራቢዎች ይላል ለሳይንስ ቅርብ የሆኑ አካላት ሲሆን ግለሰቦችን የሚከተሉትን ብለዋል። ስም የላቸውም፣ ማንነት የላቸውም፣ ቅርብ የሆኑ ሰዎች። ሚዲያው ነው በነገራችን ላይ የሚዘገቡ። ዶክተሩ ለሚሰሩት ስራ ክብር ይገባቸዋል አለ። አንዳንድ ነገር ግን ማጥራት ያስፈልጋል። የሳይንስ ሰዎች ነው እንግዲህ የተናገሩት። ዶክተሩ ከተደበቀ እውቀት ያገኘሁት ነው ብለው የሚለቁት መረጃ አስቀድሞ ኢንተርኔት ላይ ይገኛል። ይህ መገጣጠም ነው ብለን እናምናለን። ካመናችሁ ለምን ጥያቄ ያቀረባችሁ? ሳይንሱን ሂዱበታ። የተደበቀ እውነት ነው ካለ በዜና ነው የምትጠይቁት የምትከሱት እናንተ። እሱ በሪፖርት ነው በዜና ጣቢያ ነው የምትከሱት። ሌላኛው ስለሆነም የዶክተሩ ትንበያና ሳይንስ የደረሰበት ደረጃ አንድ ሆኖ በመገኘቱ የእሳቸውን የእውቀት ምንጭ ለዓለም ቅርስ ድርጅቶች አውጥተው በማሳየት ለዓለም ሊያስመዘግቡና ሀገራቸውን ሊጠቅሙ ይገባል። የዓለም ቅርስ ድርጅት ምን ጠቀመን ለኢትዮጵያ? እስቲ ንገሩኝ። ዩኔስኮ ከተመዘገበ ብዙ ታሪክ አለን። ምን ጠቀማችሁ? ምን አላችሁ? ምን ኖሮ ነው ያውቃል? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቀትና ጥበብ ውጭ ምን ኖሮ ነው ያውቃል? ኢትዮጵያውያን ምን ተመዝግበው ምን ጠቀመን? የትኛውን ህዝብ አሳደገ? የትኛውን ህዝብ ከረሃብ አነሳ? የትግራይን ህዝብ፣ የአማራን ህዝብ፣ የኦሮሞን ህዝብ፣ የአፋርን ህዝብ፣ የሶማሌን ህዝብ አነሳ ከረሃብ? ከየትኛው ስቃይ ያላቀቀ? በቅርስነት መመዝገቡ የትኛውን ጠቀመ? እኛንን እርስ በርስ መግባባት አቅቶን እኮ መባላትና መነቋቆር አንዱ መተቸት እንጂ የተቀመጠ ነው። ምን ጠቀመን? ንገሩን እስኪ። የትኞቹ የሳይንስ ምሁራን ናቸው የተሰበሰባችሁት እዚህ ዜና ላይ ለጠፋችሁት? የሀገር ቅርስ አፍኖ ማስቀመጥ ወንጀልም የትውልድም የሚያስጠይቅ ነው። ጠይቁታ፣ ከሰሱት። ማን ይክሰሰው? እናንተ የሳይንስ ምሁራን ለዜና ዘጋቢ ሰጣችሁ ከሳችሁት። በነገራችን ላይ ይሄን ያመጣውላችሁ ከፕሮቴስታንቶች ገጽ ነው። ቅርስ በጊዜ ብዛት ይጠፋል እንጂ እንደ ወይን እየጣፈጠ አይሄድም። ወይንም ታውቃላችሁ እንዴ? እና ትጠጣላችሁ። አይ ሲቆይ ታውቁታላችሁ ማለት ነው። ሚስጥር ከሆነ ደግሞ በየጊዜው ኢንተርኔት ላይ እየተለቀቀ ምኑን ሚስጥር ሆነው? እባክዎ የሀገር ሀብት እየባከነ ነውና ያስመዝግቡት። የት ባከነ? ምን ላይ ዋለ? ቆሻሻ ላይ፣ ትራሽ ላይ ተጣለ? ምን ሆነባችሁ? እሱ ቅርሱን እኮ ጽፎ እያስቀመጠላችሁ ነው። መጽሐፍ ማንበብ አትችሉም ማለት ነው? እንዲህ ብለን እንንገራችሁ? ነውር ነው እኮ። አሊያም በድብቅ የማይነገር ከሆነ በአባቱ ስለሚያስጠይቁ የያዙት አይንገሩናል። ለእናንተ አይደለም የነገረው፣ ለእኛ ነው የነገረው። እኛ እየሰማን ነው። እኔ አንድ ነገር ልንገራችሁ ሙስሊሞች፣ በጣም ነው የሚገርመኝ። በተለይ ሙስሊሞችም ኦርቶዶክሶችም እንድሰሙ ፈልጉ። ነቢዩ መሐመድ ቤተ መቅደስ ውስጥ ምን ይሰራል? ይኸው ነቢዩ መሐመድ ቤተ መቅደስ ውስጥ አለ። ጊዜው በእርግጥ ቤተክርስቲያን ስዕልን የምታስቀምጠው ከታሪክ አንጻር ነው እንጂ ቅዱሳንም ብቻ ላይሆን ይችላል። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላል እና እንደው ይሄ ነገር እንዴት ነው እስኪ ንገሩን። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥሎ ከትመው ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው። ባሏ አጎበር ጥሎ ከትመው ትገለጽላቸው ነበር ያችን 5 ቀኗንና ለሁለቱም ወገኖች ነው እንግዲህ የተገለጸው፣ ለኤሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 25 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አረማም አካሄድ በተለያየ መልክ ያመጣሽ ሙታንን ታሳያቸው ነበር። ያችን 5 ቀን ካፎ ቀልጣፍነት፣ ካፎ ልታፍነት፣ ከእግሩ ከሰውነቱ ለምጽ ያለውን ሁሉ እያሳየሽ የሚያውቁትን ወገኖቻቸውን የሞቱትን ታስታውቃቸዋለሽ ለክርስቲያን ማለት ነው። ከሌፈ ሰማያትን አሳይን ሲሏት በፈረስ ላይ በዱር
ፈረስ ላይ ታሳያቸው ነበር። ለክርስቲያኖች በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳይን ሲሏተይ ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣግብ ነው የሚታየው። በእመቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀይ ሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል፣ ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ሌላ ትርጉም የነገረሻቸው የለም ለአባቶች ማለት ነው። በጣም ነው የምናመሰግን አባታችን። እና ነብዩ መሐመድ በቤተ መቅደስ ስዕል ውስጥ አለ። ታሪኩም ይሄ ነው። ደብረ ምጥማቅ ላይ ለሙስሊሞችም ለክርስቲያኖች ስትታይ ሙስሊሞቹ ነብዩ መሐመድ አሳይን ሲሏት ነብዩ መሐመድን አሳይታቸዋለች ነው ታሪኩ። እቺ ሰሞኑን ማህበራዊ ሚዲያ ላይ አጀንዳ ሆናለች፣ እየወጣች ነው። እና በሁሉም ቤተ መቅደስ ውስጥ ነብዩ መሐመድ ስዕል ተስሎ አለ። አንጠይቅ ደግሞ ወደፊት እንመረምራለን። ሰው ፈልገን አባቶች ፈልገን እናጠያይቃለን። እንግዲህ ጉዳችን እንሰማለን መጨረሻውን ለማየት ማለት ነው። አሁን ወደ ታካ ነገስት በዓታ ለማርያም ልውሰዳችሁ። እኚህ አባት ምን አድርገው አመሰገንኳቸው መሰላችሁ? ለ69 ዓመት ሙሉ በ15 ብር ደሞዝ ሲያገለግሉ የነበሩ አባት ቤት ሄደው በጡረታ ምክንያት ባለፈው ጊዜ ቀደም ብሎ 2000 ብር ተደርጎላቸው በጡረታ ተቀምጠው የነበሩ አባትና አንድም ሰው ሳይጠይቃቸው ቤተሰቦቻቸው ጋር ብቻ ሆኖ የተቀመጡትን አባት ከቤት ከአስተዳደርነታቸው ወርደው የሚደርሱበትን ያደረጉበትን ወንበር ዘርግተው ያስተማሩበትን አባት እዚሁ የበዓታ አባት ናቸው። ብዙ ቆሞሳትን፣ ብዙ ዲያቆናትን፣ ብዙ ጳጳሳትን ያፈሩ አባት ናቸው። ማንም ዞር ብሎ ያላያቸውን አባት እኚህ ጳጳስ ሆኖ ከጳጳስነት ተሽረው የሐሰተኛው ጳጳስ ሆኖ ተሽረው ትላንትና ጳጳስ ተብለው ንፋስ ስልክ ላፍቶ ክፍለ ከተማ ላይ ሲጠሩ ብለን የወቀስናቸው አባታችን የታካ ነገስት አስተዳዳሪ ዛሬ እኚህ አባት ወድቀው አይቀሩም። 2000 ብር ምን ሊያደርግላቸው ነው? የሚበሉት የሚጠጡት የላቸውም። በቤተሰባቸው ላይ እሳቸው ደክመው እኛ ካላየናቸው ማን ሊያየቻው ነው ብለው ደሞዛቸውን 15000 ብር አድርገውላቸው ሄደው በአካል አመስግነው ጎንበስ ብለው ሰጥተዋቸዋል። እኛ የምንፈልገው አስተዳደር እንዲህ አይነት አስተዳደር ነው። ይኸውልህ በተግባር ነው። ትላንት ወቅሰናቸዋል አይደል? ዛሬ ደግሞ እናመሰግናቸዋለን። ይኸውና ይህን ደብዳቤ እንዲቀበሉ ይሄ ነው ለእርሶ የተጻፈልዎት ነው። ይቀመጡና ይነበባል። እርሶ ይቀበሉና እሺ ማነው ቀሲስ ኤልያስ ያነባል። ለገዳሙ ሂሳብ ክፍል አዲስ አበባ ጉዳዩ የርዕሰ ደብር ተከስተ ያሬድ የጡረታ አበል ወጪን ይመለከታል። ከ1949 ዓመተ ምህረት ጀምሮ በጡረታ እስከተገለሉበት ቀን ድረስ የአቋቋም የድጓና የዝማሬ መዋሥዕት መምህር ባለቤት ሆነው ገዳሙን በልዩ ልዩ የሥራ ዘርፎች ሲያገለግሉ ከቆዩ በኋላ ያለ አግባብ በጡረታ መገለላቸው አግባብነት የሌለው በመሆኑ ቀደም ሲል ይከፈላቸው በነበረው የጡረታ አበል ብር 2700 ብር ላይ ብር 10000 ብር ተጨምሮ በጠቅላላ ብር 12700 ብር ከህዳር 1 ቀን 2018 ዓ.ም ጀምሮ እንዲከፈላቸው የገዳሙ ሰበካ ጉባኤ ህዳር 17 ቀን 2018 ዓ.ም ባደረገው ስብሰባ ወስኗል። ስለዚህ በውሳኔው መሰረት ብር 12700 ብር ከህዳር 1 ቀን 2018 ዓ.ም ጀምሮ በየወሩ እንዲከፈላቸው ይደረግ ዘንድ እናስታውቃለን። ረድኤተ እግዚአብሔር አይለየን። ግልባጭ ለገዳሙ ሰበካ ጉባኤ ምክትል ሊቀመንበር፣ ለገዳሙ ቁጥጥር ክፍል፣ ለገዳሙ ገንዘብ ቤት፣ ለርዕሰ ደብር ተከስተ ያሬድ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ የዳግማዊ ምኒልክ መታሰቢያ ታካ ነገሥት በዓታ ለማርያም ገዳም አስተዳዳሪ $10,000 ብር
ጨምሮ 12700 ብር በየወሩ እንዲህ ነው አባትነት፣ እንዲህ ነው ቆሞስነት፣ እንዲህ ነው ታላቅነት፣ እንዲህ ነው በአባትነት ልክ ቆሞ መገኘት። በአባትነት ልክ ሌላውን እየሰማን ነው። በዝውውር ጉቦ እየተሰጠ ነው። ከአንድ ደብር ወደ አንድ ደብር ለመሄድ በጉቦ ነው የሚንቀሳቀሰው። መስቀል ተሸክሞ ጉቦ በሚሰጥበት ሀገር እሳቸው በሚያስተዳድሩበት ደብር ቆሞስ አባ ተክለ ሃይማኖት 2700 ብር ይከፈላቸው የነበሩትን ለ69 ዓመተ ምህረት ያገለገሉትን አባት ያኔ ደሞዛቸው 15 ብር የነበሩትን አባት በጡረታቸው 2000 ብር የተሰጣቸውን አባት ዛሬ 10,000 ብር ጨምረው 12700 ብር ደሞዛቸውን አድርገውላቸው በአደባባይ ሄደው ሰጥተዋል። ትላንት እንደወቀስናቸው ዛሬ እናመሰግናለን። ምናቸውን ያመሰገን ነው? ስራቸውን፣ ክብረ ክህነታቸውን የጠበቀ ስራ ስለሆነ፣ አባትነታቸውን የጠበቀ ስራ ስለሆነ፣ ለዚህ ነው የሚመሰገነውን እናመሰግናለን፣ የሚወቀሰውን እንወቅሳለን። እኛ አባት ያደረጉት ነገር ሌሎች አባቶች ማስተማሪያ ይሁን። እናንተ ሰሞኑን አንድ ደብር ላይ መጣላችኋለሁ። የካ አንድ አጀንዳ አለኝ እነግራችኋለሁ። የካ አንድ አጀንዳ አለኝ። የካ ያለኝ አጀንዳ የዋዛ አይደለም። የ400 ሚሊዮን ብር በላይ ጉዳይ አለኝ አጀንዳ። እንነጋገራለን። ዘረፋ ይዘርባሉ ስለሚባሉት ጳጳሳት፣ ካህናት፣ ዲያቆናት ምናምን በቅርቡ እንመጣበታለን። እኛ ጉቦ የተቀበሉት እያየን አይሰጡም እኮ። ሰጪውም ተቀባዩም ተደብቀው ነው የሚቀባበሉት። የብሔራዊ ፋይናንስ ኢንተለጀንስ አይደለንም። መረጃዎቹን አናገኝም። በርብረን መሄድ አንችልም ብሔራዊ ባንክ ላይ። ሰዎች ግን ይሰጡናል። እንገባለን ወደፊት። ከደብር ደብር እየቀየራችሁ ደብር ሳትቀይሩ ከባንክ ጋር ተዋውላችሁ በመቶዎች ሚሊዮን ብር የምትበደሩ አስተዳደሮች ደግሞ እረፉ። ምእመኑን አክብሩት። እግዚአብሔርን ፍሩ። ይሄኔ መልእክቴ ነው። እያመሰገንን እየወቀስን የሚስተካከለውን እያረመን የማይስተካከለውን ደግሞ እየተናገርን ለህዝብ እያጋለጥን እንቀጥላለን። የዛሬው ፕሮግራም ይህን ይመስላል። እባካችሁ ዊልቸር ያላችሁ ላኩልኝ። ይህ የመጀመሪያው መልእክቴ ነው። በቅርቡ መተሐራ ላይ የጀመርናቸውን ፕሮጀክቶች ደግሞ ይዤላችሁ እመጣለሁ። አብራችሁን ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ሰናይ ቀን